السلام عليكم ورحمة الله وبركاته. የተከበራችሁ የተወዳችሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁ በሰላማችሁ ብዙ ትርፍ ይበል። ታክፉ ነገር አላህ ይጠብቃችሁ። አፊያችሁን አላህ ይስጣችሁ ውዶችዬ። ትልቁ ኒማ አፊያ ነው። አፊያችንን አላህ ይስጠን እና ባለፈው አሞኛል ባልኩና ቪዲዮ በጣም ዱአ አድርጋችሁልኝ አይዞሽ ቅመም እያለ ያሸርሽና ምላላችሁኝ አሚን ውዶችዬ። አላህ ይስጥልኝ። እኔም ዱአ ስላደረጋችሁልኝ አልሐምዱሊላህ እየተሻለኝ ነው ለውጣለኝ ማለት ነው። እና ሰሞኑን እንግዲህ ከሶሻል ሚዲያ ጠፋ ብያለሁ። ጠፋ ብያለሁ እና ሰሞኑን ሀቢባ ቤት በቃ ጦርነት እያካሄዱ ነው ወንዶቻችን ማለት ነው። እንዴት ነው ወንዶቻችን? ምን ነው ሰላማት ሙባረክ ነው ሙቢ የሚሉት እንግዲህ ሰሞኑን ሚዲያውን ተቆጣጥሮታል ማለት እና ምን ትልሰማሁን መሰላችሁ? ለምንድን ነው ለዛች ሚስቱ ያልነገርካት ሲባል ምን አገባት? ግን ወንዶቻችን ወዴት እየሄዱብን ነው? ያበናት ወዴት እየሄዱብን ነው? እና እኔ በጣም ወላሂ ሁሌ ለጭንቅላቴ ጥያቄ የሚሆነኝ ሁለተኛ ሚስት ባገባ ምን ችግር አለው? ሶስት ሚስት ባገባ ያሄ የኔ ወንድም ያኔ ተቻልክ አቅምኩ ካለህ ችግር የለውም ማግባ። ግን አቅሙ ወይት ነው? እኔ አሁን ለምሳሌ ወላሂ ሁለተኛ ባሌ ቢያገባ ችግር የለውም። ግን ችግር የለውም ስላችሁ እኔንም እሷንም የሚያምር ሀብት ካለው ለምሳሌ ማለት ነው እኔንም ያችንን ባንዴ የሚያይ ከሆነ በቃ ያኔ አላ አይደለ ያኔ በቃ ባንዴ ያኔ ሆነ ባንድ ሚዛን የሚያየን ከሆነ ችግር የለውም ያግባ። ያችም እየወለደች እኔም እየወለድኩ ቤቴ እሷም ቤቷ በቃ የሁለታችንንም ሀቅ የሚያሟላልን ከሆነ ያግባ ችግር የለውም። ግን እኔ እንደዛ ማረግ የት ነው አቅሙ? የት ነው? የኢትዮጵያ ወንዶች አቅም የለንም ወላሂ ሀቂቃ ማለት ነው። ኢኮኖሚያችን አንጠር ማለት ነውና በጣም ከባድ ነው። እና አንድ ቁሳ ልንገራችሁ። ረሱላችን አለይሂ ሰላም ደግሞ ሐዲስ ልታወሩ እንዲ ብሎ ነው ውረዱብኝ አሏቸው። ሰሉ አለ ነብይ። ከዛ የሆነ ቀን እናታችን አንሻ ሁሌ ያ ረሱላህ ተሐቡን ያኒ ተወዱኛላችሁ ያ ረሱላህ ትትሏት እና አሚ አንሻ በጣም ነው የምወድሽ ምናምን ሲሏት አንድ ቀን እናታችን አንሻ ረሱላህ አለይሂ ሰላም ያ ረሱላህ ዛሬ እንግዲህ ለሚስቶች ለሁሉም ሚስቶቻቸው እንዲነግሯቸው እኔን እንደምትወዱኝ አሏት። ለአንሻ ማለት ነው። ከዛ ለአንሻ እሺ ናሚ አንሻ እነግራቸዋለሁኝ አለ። በተሰበሰቡበት ለሁሉም አሳውቁልኝ እንደምትወዱኝ አለችን አንሻ። ከዛ ቀለበት ሰጧል ለአንሻ ማለት እቺን ቀለበት እንግዲህ ለማንም እንዳታሳይ ለማንም እንዳትናገሪ ሚስጥር ነው ብለው ያችን ቀለበት ሰጧል ማለትና ለሁሉም ሚስቶቻቸው ቀለበት ሰጧቸው። ግን እንዳትናገሩ እያሉ ለያንዳንዳቸው ቀለበት ከሰጣቸው ማለት ግን እንዳትናገሩ እየተባለ ቀለበት ተሰጣቸው ማለት ነው። ከዛ ማታ እንግዲህ አንሻ ከሰበሰቡ ያ ረሱላህ ንገሯቸው በቃ እንደምትወዱኝ አለቻቸው። ማንን ነው የምትወዱት ያ ረሱላህ ስትላቸው አይሻ ቀለበት የሰጠኋትን አሉ። ያኔ ሁላቸውም ቀለበት ተሰጥቷቸዋልና እኔ ነኝ የሚል በቃ ውስጣቸው በደስታ ተደሰቱ ማለት ነው። አያችሁ ፍቅር መስጠት ተቻሉ ያግቡ ወንዶቻችን ችግር የለም። ግን ፍቅር የት ነው መስጠት የሚያውቀው? የኛ ወንድ ወላሂ እንደዚህ አይነት ፍቅር እንደዚህ አይነት መሐባ የምትሰጥ ከሆነ እንደዚህ ግራቀኝ ወይ ሁለታችን ሚዛናዊ አርጉ የሚያስተዳድረን ከሆነ ያግቡ ችግር የለውም። እንደውም ብዙ ወቶቻችን አንደኛ ከብዙ ነገር ትዳር ከብዙ ነገር ይሰተራልና ከብዙ ነገር ይሰተራል ከብዙ ነገር እንሰተራለን። ላኪን ግን እንደዚህ አርጎ የሚያሳድር የለም ኢትዮጵያ ላይ ማለት ነው። እኔ ወላሂ በጣም ነው የገረመኝ ማለት ነው። ወንዶቻችን ወዴት እያመሩብን ነው? እና አንዳንድ ጊዜ ሴት በዝቷል ወላሂ ሴት በዝቷል ሴት ረክሷል። እንደዚህ አይነት ነገር የለም ሀቢቢ ወላሂ ማለት ሁሉም ለራሱ አያንስም። እና አሁን ሴት እየበዛ ነው ወንድ እያለቀ ነው ምናምን አግቡን እና አንዳንድ ጊዜ ራሳቸውን የምታዋርዱ ሴቶች ቅሌታሞች ማለት ነው። አውዙ ቢላሂ ምን ሸጣው አድራጅ ሴትነት በራሱ ክብር ነው ወላሂ ማለት የወንድ ልጅ ጠይቃችሁ አግባይ ብላችሁ ጠይቃችሁ አውዙ ቢላሂ ምን ሸጣው ወንድ ደግሞ ወላሂ ትትለምኑት በጣም ይቆራባችኋል በጣም ማለት ነው። ወንድ ልጅ የሚለው ሲለምናችሁ በቃ ያኔ አንድ ልምጥምጥ ሲል ነው ደስ የሚለው ወንድ ልጅ ማለት ወላሂ ሀታ እንትን ካልሽ ማለት ነው ቶሎ ብሎ በቃ የሆነ እቺ በቃ ማረባ ምናምን አርጎ እንደዛ ነው የሚስላችሁ ማለት ነው ወላሂ ነው የምላችሁ። እና ለማንኛውም ለኩል ያህል ግን ሁላችንም አላህ ሂዳያ ይስጠን። በቃ አላህ እንደውኝ ሰኪና የሆነ ህይወት ይስጠን ነው ለምንረጋጋበት ህይወት ይስጠን። እና በጣም ከባድ ነው አንዳንድ ጊዜ ያው ሴቶች ስንባልም ከባዶች ነን እንደኛ ወላሂ ምን እንደምናቸው አላውቅም ማለት ነው ሀቂቃ ነው የምላችሁ። እና እኔ ግርም የሚለው ሁሌ ጥያቄ ነው የሚሆንብኝ እናንተም ጥያቄ ሆነባችኋል። ይሄ ሁለተኛ ባልና ሚስት ነው ግራ አጋባኝ። ፍቅር መስጠት ትችላለህ ወይ ወንድሜ? መጀመሪያ ከማግባት በፊት አንተ ከመቃጠልህ በፊት ለሁለት አግብተህ እኔ ለምሳሌ አሁን ለምሳሌ ባሎቻችን ቢያገቡብን
የሆነ በቃ ተለለ ማለት ነው። የሆነ ሀታ ተይታጥቻት ቤዛ ላሟላ ማለቱ ራሱ ጭንቀቱ ራሱ ይደፋዋል ሀቂቃ ማለት ነው። እኔ በጣም ነው የሚያሳዝኑኝ ውሎት ብቻ ከባድ ነው፣ ብቻ ከባድ ነው አለሞቼ። እና ለማንኛውም ወንድሜ ለሁለት መሰዛኔ ፍቅር የምትችል ከሆነ አግባ፣ ችግር የለውም። ኢኮኖሚ ካለ አግባ። ግን ኢኮኖሚ ከሌለ እያገባችሁ አታስለቅሱ። እንኑርበት። እና ለማንኛውም ይሄንን ይመስላል። እና እዚህም ዛሬ በሐዲስ ነው እንደመጣሽ ብላችሁ እንዳትወርዱብኝ። ቅሷ ነው የነገርኳችሁ። እንግዲህ እናንተም እንትን ማለት ትችላላችሁ ማለት ነው። እና ሰላማችሁ ይብዛ። ወዳችኋለሁ እና ውድድ ደግሞ አደረጋችሁ